ዛሬ ምርጥ የሆነ የከብሳ አሰራር ይዤላችሁ መጥቻለሁ። ከብሳ ዲጃጅ ነው። በዚች በጎን ላይ የምታዩት ሰላጣት አይዲያ ነው። ቤተሰብ እንግዲህ ከወደዳችሁ ሼር፣ ሰብስክራይብ ማድረጋችሁን አትዘናጉ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ደወል ምልክቷን አጥቁሯት፣ ቶሎ እንደሚደርሳችሁ ያለቀኳትን ቪዲዮ ሀሳባችሁ በኮሜንት ስራ አስቀምጡልኝ። ወደ ስራው እንሄዳለን። ተወዱታላችሁ ብዬ ተስፋ አለኝ። ወደ ስራ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁ በሰላማችሁ ይብዛልኝ። ውድ ቤተሰቦቼ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ ምንድን ነው ልትለው ትችላላችሁ። ሩዝ ከብሳ ሊሰራ ነው፣ በነጩ ማለት ነው። በጣም ቀለል ያለ ነው፣ ስራም አያስፈታም። ቀዩ ከብሳ ሳይሆን ነጩ ከብሳ ሊሰራ ነው። ጠይብ እንግዲህ እዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘናጉ። አዳዲስ ቪዲዮ ሲለቅ ቶሎ እንደሚደርሳችሁ የደወል ምልክቷን ግን አጥቁሯት ማለት ነው። እሷ ካልጠቆረች አይደርሳችሁ። ሀሳብ አስተያየታችሁ ደግሞ በኮሜንት ስር አስቀምጡ። ስህተት ካለኝ አርሙኝ ማለት ነው። የሰው ልጅና መሳሳት አለ። ስህተቴን አርሙኝ፣ አስተካክላለሁ ማለት ነው። ሼር ሰብስክራይብ እያደረጋችሁ ለጓደኞቻችሁን አጋሩ። ትወዱታላችሁ ብዬ ነው ያሰብኩት። እንግዲህ አብረን እንሰራለን፣ ሚሳም አብረን እንበላለን። የትም እንዳትሄዱ። እዚች ጋር በፊት ለቤታችሁ ላይ ሩዝ አጥቤ፣ እናንተ ቤታችሁ መጠን ነው የምታጥቡት። እኔ ቤቴ የአይላ መጠን ነው ያጠብኩትና አጥቤዋለሁ። አጥቤ ግን ትንሽ ውሃ አርግቼበታለሁ፣ ቶሎ ብስል እንደማይለኝ ውሃው እንደማይበዛበት ደፋሁት። ጠይብ አጥቤው ዘፍዝፌ ነበር። ጠይብ ይሄ ሩዝ ነው። እዚች ጋር ድጃጁን አጥቤዋለሁ፣ ዶሮውን ማለት ነው። አንድ ሰዓት ያክል ከል፣ በአማርኛ ምን እንደሆነ አላውቅም። ከል፣ ጨው፣ ሎሚ አንድ ላይ ዘፍዝፌ አንድ ሰዓት ያክል ዘፍዝፌ ያለ። ለምን ሽታ እንደማያወጣ። ዶሮ ሲበላ የሆነ ሽታ ነገር አለው አይደል? ዛፈር የሚባለው ያ ዛፈሩን እንደማያወጣ ማለት ነው። ደም እንደማይወጣ በከል አንድ ሰዓት ያክል ከዘፈዘፋችሁት እንደዚህ የሚያምር ዶሮ ይሆናል ማለት ነው። ከዛ ስትቆርጡ ደግሞ እዚች ጋር አያችሁ፣ እዚች ጋር የጀርባ አጥንት ቁርጫ አወጣሁት፣ ጣልኩት። ይሄ አብዛኛ ይሄ የጀርባ አጥንት እንትን ነው፣ ዘፈር አለው ማለት ነው። በጣም ይሸታል። ዘፈሩን ቆርጣችሁ ታውጡት። እኔ ቁርጫ አወጣሁት ማለት ነው። ይሄ ዘፈሩ እዚች ገባ ጀርባ አጥንት ላይ ያለው ማለት ነው። ይሄ ምንድነው ካብዳ ምናምን የሚቀመጥበት የሚያስጠላውን ቆርጣችሁ ጣሉት ማለት ነው። እሱ ከቆረጣችሁ ዘፈር የለውም። ይሄ ሁላችሁ አጥቤ ዘፍዝፌው አንድ ተኩል ዶሮ ነው። ይሄን ሊሰራ ነው ማለት ነው። አብረን እንሰራለን ዛሬ፣ የትም እንዳትሄዱ። እዚች ጋር ግን ይኸውላችሁ በፊት ለፊታችሁ ቀይ ሽንኩርት ድፍን ነበረ ማድረግ ያለብኝ፣ ግን ሁለት ቦታ ቆርጬዋለሁ። በኋላ ስለማወጣው ነው ይሄ ማድረግ ያለብኝ። እዚች ጋር ድፍን ሽንኩርት ናት። እዚች ጋር ሎሚ ጥቁሯ ሌሞን ይሉታል እነሱ። ይሄ ወረቀት ጋር ነው። ይሄ ደግሞ ምነው ግርፋ ነው። እዚች ጋር ቃሪያ ጥቤው ነው የሁሉ ማለት ነው። ሄል ቀርቶኛል፣ ሄል እንጨምረዋለን። ከዛ እንትን ማጂ ነጩ ማለት ነው። ኪሱን ላሳያችሁ ቆዩ። ማጂ ምንድን ነው ልትሉ ስለሚችሉት ማጂ ማለት የነጩ ማጂ ማለት ነው። ይላችሁ ይሄ ጣዕም ይሰጣል። ግን የማንኛው ነገር ጋስ የሆነ ነገር ስትጠቀሙ ይሄ ተጠቀሙ፣ ምክንያቱም ያበስሏል ቶሎ ማለት ነው። ለምሳሌ ስጋ በጎቹ ትላልቅ ከሆነች ቶሎ አይበስሉማ። እንደዚህ በማንኪያ ወስዳችሁ መጠቀም ትችላላችሁ። ይሄ ያበስለዋል ማለት ነው። ያ ብዙ ቦታ አይመከርም። እነሱ ያው የሚጣፍጥ ነገር ስለሚበሉ ነው
ሳውዲዎች በእንደዚህ ተጠቀሙ እላችኋለሁ። እንግዲህ እዚች ጋር ድስት አቀረብኩ። አሁን ድስት ውስጥ ዶሮን አስገባዋለሁ። ዶሮ አንድ ዶሮ ከግማሽ ነው ጠይብ። ከዛ በኋላ ውሃ ፈልቷል። ተስተካክላ ትተኛ እንጂ በእንደዚህ መልክ እናስገባዋለን ማለት ነው። ጠይብ ጨውና ማጅ ብቻ ነው ጨምርበት። خلاص ይሄን ጨምረን ነው ከበሰለ በኋላ አሁን እንትኑ ከበሰለ በኋላ እህል እናወጣለን። አሁን ወደ እሳቱ ጋር ነው መሄድ ያለበት። ዳህን ስራ እሳቱን ሎክሼበታለሁ። እሳቱ ላይ ጥጄዋለሁ። አሁን የፈላ ውሃ እናዘጋጅና እንጨምረዋለን ማለት ነው። ብስሚላህ ማጂውና ጨው ጨምረን መክደን በቃ አለቀ። ስጋ ዶሮን በኋላ ከበሰለ በኋላ እናያለን። አብራችን ቆዩ፣ የትም እንዳትሄዱ። አሁን እዚች ጋር ሀባይቦቼ እኔ የተጠቀምኩት ዝብዳና ሰምና፣ ዘይት አይጨመርም እዚህ ቤት በሩዝ ላይ። ሰምናና ዝብዳ ነው የጨመርኩት። ሄል ጨምርበታለሁ። አሁን ሩዝ ትንሽ ይሄ እስከሚሟማ ድረስ ነው ዝብዳው ከማማ ሩዝ እንጨምራለን። ቅድም አጥቤ የዘፈዘፍኩትን ሩዝ እናንተ በዘይት መጠቀም ትችላላችሁ። ቃሪያ ቀይን ጨምርበታለሁ። ትንሽ መታ አድርጋለሁ። ጨው ጨምርበታለሁ። እናጥላለን ትንሽ ማለት ነው። ዶሮ ላይ ከተጠቀምኩት እዚህ ላይ መጠቀም እንችላለን። ማማሰል እንትን ስለማይለን ነው በኋላ ማለት ነው። ከተጨመርነው በኋላ አሁን ጨርሰን እንመጣለን። እናንተ የትም እንዳትሄዱ ማለት ነው። ጠይቅ አሁን በቃል የፈላ ውሃ በላይ ላይ እንጨምራለን። በጣም የበሰለ ስለማይፈልግ እንደዚህ ውሃ ልክ ሆነ እንጨቱ ከቆመ ማለት ማንኪያ ማርገታችሁ ማለት ትችላላችሁ። እንዲህ ከወደቀ ግን ውሃ ብዙ ነው ማለት ነው። ጠይቅ አሁን ይሄ የዚህ ቤት ለሮዙ ልክ ሆነ ማንኪያ አልወደቀም። ጠይቅ ጨርሰን እንመጣለን። ባልኳችሁ መሰረት እንግዲህ ዶሮአችን በስላ ወጥታለች። እንዴት ይመስላለች? በሲኒያ አደረኳት። እዚች ጋር እሷን የሚቀባ ነገር አደረኳት። እዚች ጋር የምታዩት ይሄ ትንሽዬ ማጂ ካባ ሩቡና ያደረኩት ሰልሳ ነው፣ እርድ ነው፣ ትንሽ የዘይት ነው። አንድ ላይ አዋህደዋለሁ ማለት ነው። ጠይብ ጣዕም ይሰጠዋል ማጂ ማለት ነው። ከዛ ላዩ ላይ እንደዚህ ትቀባለች። እንግዲህ ይህን የማያውቅ የለም፣ ሁላችሁም ታውቃላችሁ። እዚህ ልብስ እናደርጋት እና ፎሮን ትገባለች። እስቲ አስተካክለን እንመጣለን። እናንተ እስከዛ ሳህናችሁ ይዛችሁን ጠብቁን። ሳህን ይዛችሁ ጠብቁ። በእንደዚህ መልክ ቀባታውን ወደ ፎሮን ትገባለች። ከፎሮን በኋላ እናያለን። ይሄን የመሰለ ዶሮ ወጥታለች። እሺ አሁን ትንሽ ነው ይቀርን ለመብላት ጠብቁ። አሁን ሽንኩርት ሰራ ቆይቼ በመቀሳ ቢሰይሳት ላይ ሆኜ እያማሰልኩት ነው። ጠይለስ ለሩዝ የሚያስፈልገው ከላይ ክሽና ነው። ጠይል ለዚህ ክሽና የሚያስፈልገው ቀላልና ቀላል ብቻ ነው። እንዳልኳችሁ በዘይት አይደለም። ማንኛው ነገር እኛ ቤት ምግብ የምንጠቀመው
በዝብዳ ነው። እንደዚህ እንቁላል ገሊ ነገር ምናምን እንትን ነው ዘይት ነው የምንጠቀመው። ማንኛው ነገር ግን የምንጠቀመው ዝብዳና ዝብዳ ነው። ዝብዳ ሩብ ዝብዳ አለ። ሩብ ዝብዳ እዚህ ላይ እናደርገዋለን። አንድ ላይ ብስል እንደነግ የዘይት አንታ ማለት ነው። ዘቢብ አጥቤ የፈጀኩት አመጣዋለሁ፣ አሳያችኋለሁ። ዘቢብና ጤል ታውቃላችሁ። ቡኒ እስከሚሆን ድረስ ያሸሁት ነበር። አሁን እንትኑን እንጨምራለን። ዘቢብና ጤል አጥቤ ዘፍዝፌዋለሁ። አሁን በዚህ ሀሽዋ ላይ የምንጠቀመው ኩርኩም እርድ ነው የምንጠቀመው። ታዲያ ከረሩ ከዚች በላይ ከተቆረ አያምርም። እርድ መጨመር አለብን። ትንሽዬ ሄል የተፈጨ ጨምሬበታለሁ። ይታያችኋል። እዚች ጋር ሄል ጨመርኩት ሽታው እንደሚያምር። በእንደዚህ በሩዙ ውስጥ አደረኩት። የተወሰነ ደቂቃዎች ያክል በገስቴ ሸፍኛ አስቀምጠዋለሁ እሳቱ ላይ እስከ መጨረሻ አብራችሁ። ባልነው መሰረት እንግዲህ ሩዛችን ጨርሰን እንደዚህ ከላይ ያለው ክሽናውን እናነሳዋለን። ምርጥና ምርጥ የሆነ ሩዝ ነው። አሁን በሁለት እጄ ማማሰል አለብኝ። የጋር እንትን የሚባለው ላንሳውና አዘጋጅቼ መለሳለሁ። እንግዲህ ይሄን ያወጣሁት ቅድም ያሳየኋችሁን ዶሮውን ላዩ ላይ እናደርገዋለን። አብዛው ጠዊሏ ናት ረዘም ያለች በዛ ነው እና በጣም ሰርቻለሁ ዛሬ። ይሄን ይመስላል እንግዲህ ቤተሰቦች። ሰላጣ ምና ብሎ ሰላጣ በጣም ዋው የሆነ ሰላጣ ሰርቻለሁ። ከሩዙ ጋር የሚበላ ነው። አሪፍ የሰላጣ አይዲ ነው። ትወዱታላችሁ። እንግዲህ ከወደዳችሁት ምንድነው ማድረግ ያለባችሁ? ላይክ፣ ሼር፣ ሰብስክራይብ ቤተሰብ ሆኖ ሀሳብ አስተያየት ኮሜንት ስር አስቀምጡ። ዛሬ ምሳ ምርጥ ስራ ሰርቼላችኋለሁ። መልካም ቀን